አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የዩቱብ ቻናል ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ውድ ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። እንዴት አላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ። እሺ አበረታቱ እና እላችኋለሁ። ዛሬ ደግሞ ቀለል ያለ ቁርስ መስራት ፈለግኩኝ። የአትክልት ማለት ነው። የአትክልት ኮበዝ ማለት ነው። ትንሽዬ ዱቄት እስችጋ አለችኝ። እንቁላል አለችኝ፣ 2 እንቁላል። እዚህ ጋር ደግሞ ግማሽ ካሮት፣ 1 ሽንኩርት፣ 2 ቃሪያ፣ 1 ድንች እና ትንሽዬ ጠቅለል ጎመን አሉኝ ማለት ነው። አሁን እነዚህን አትክልቶች ከታትፌ እመጣለሁ ማለት ነው። እናንተ ደግሞ ሰብስክራይብ፣ ላይክ፣ ለቤቱ አዲስ የሆናችሁ ሰብስክራይብ እንዳይረሳ። ሌሎቻችሁ ስለምታበረታቱኝ በጣም ነው የማመሰግናችሁ ሁላችሁንም ማለት ነው። ከታትፌ እመጣለሁ። አብራችሁኝ ቆዩ። ይሄ ውዶች እየተመልሽ መጥቻለሁ። በዚህ መልኩ አድቅቄ ከትፌ ይኸው ድንቹም ይኸው ቃሪያውም አለ። ሁሉንም አድቅቄያቸዋለሁ ማለት ነው። ይኸው ሽንኩርቱ፣ ካሮቱ እየቸው አያምርም? እና ዱቄቱ መቼ ትንሽዬ ዱቄት አለች። አሁን እንግዲህ ይሄንን እንደዚህ አንድ ላይ አዋህዳቸው ነው ማለት ነው ውዶችዬ። በጣም ቀለል ያለ ቁርስ ናት። እሺ አንድ ላይ አዋህጃቸው በተለይ ለልጆች ወላሂ እንደዚህ አይነት ነገር በተለይ ለልጆች በጣም ነው የሚጠቅማቸው። አትክልትም ስለሆነ በዛ ላይ ደግሞ እንዲቀለል ያለ ነገር ለስለስም ብሎ ስለሚወጣ ኮበዙ ይወዱታል። እላችኋለሁ ውዶችዬ። አሁን ይሄንን አምጥቼ እዚህ ዱቄቱ ላይ አስጨኩባቸዋለሁ አረገዋለሁ ማለት ነው። ዱቄቱ ላይ ታያል ውዶች እያያችሁት እንቁላሉንም ጨምር ደግሞ ጨው አረጋለሁ ማለት ነው። ጨው ግድ ነው። እንደዚህ ካዋሃድን በኋላ ከዛ ውሃ እናረግና በደንብ እንመታዋለን ማለት ነው። ያው በአንድ እጄ ስለሆነ አይመቸኝም። ከዛ ደግሞ በዚህ መታ መታ ነው የማደርገው። ከመታሁት በኋላ አሳያችኋለሁ ማለት ነው። እና ውዶችዬ ያላሳየዋችሁ ነገር እቺን እርሾ ትንሽ ጨምር ያለው ማለት ነው። ይሄ መትቻለሁ። አሁን ደግሞ ትንሽዬ ዘይት አደርጋለሁ። ይሄው መትቻለሁ በዚህ መልኩ ማለት ነው። ትንሽ እያስቀምጠውና
ትንሽ ኩፍ ነገር ይላል እርሾ ስላረኩበት ኩፍ ብሎ መጋግረው ማለት ነው። ዘይቱንና እርሾን ለማዋሃድ ነው እንጂ ቅድም በደንብ መትቼዋለሁ። አያችሁት ሲያምር በጣም ነው የሚያምረው። ተመልሼ እመጣለሁ። ውዶችዬ ተመልሼ እመጥቻለሁ። ይኸው ኮበዛችን በዚህ መልኩ እየበሰለ ነው። ጉሉ ማሻአላ ወላሂ በጣም ነው የሚያምረው። ጣዕሙም እንደዛው ነው ማለት ነው። እና ቀለል ያለ ቁርስ ይሏችኋል ይሄ ነው እላችኋለሁ። ለምታውቁት እንግዲህ ታውቁታላችሁ፣ ለማታውቁት ደግሞ እስከና አሰራሩ አሳይቻችኋለሁ። ቪዲዮውን እስከ መጨረሻውን በማየት ሰርታችሁ ተጠቀሙ። በጣም ቀለል ያለ ቁርስ ነው ማለት ነው። በጣም ነው የሚያምረው። አያችሁት? ዝም ብሎ ይሄ ዱቄትና ጨው አብኩቶ ምናምን ቀብቶ ከመብላት በቃ ይሄንን የተለያየ ነገር የያዘ ስለሆነ አትክልት ስላለው ታዩት። እንቁላል ነው የሚመስለው ሲጀመር፣ እንቁላል ብቻውን አይመስልም። እና በተለይ የመዳም ቅመሞች አንዳንዴ ማለት ነው አንዳንድ ቤት አሁን ምግብ የሌለበት ቤት አለ። ያው አያችሁ ላይ በጣም ነው የሚያምረው። በጣም ለስላሳ ነው። በዛ ላይ በጣም ነው የሚያምረው። እና አንዳንድ ምግብ የሌለበት ቤት አለ። ሰዎቹ ለራሳቸው ጠልበው እየበሉ እናንተ ደግሞ የበሉበትን ቅርጣት አንሳታችሁ እየጣላችሁና ዝም ብላችሁ ክፍላችሁ የምትገቡ አላችሁ። ሁሉም ቤት ምግብ አይኖርም መቼም። እና ልክ እነሱ በልቶ ምናምን ጸጥ ሲሏችሁ እናንተም ማድ ቤት ገብታችሁ ማድ ቤቱ ላይ ጥቃት መፈጸም አለባችሁ። ሁሉ ነገር አለ። አሁን ይሄ ሁሉ ነገር እኔ ከፍሪጅ ነው የሌለበትም ቤት ሊኖር ይችላል። በእርግጥ ግን አንዱ ባይኖር አንዱ ይኖራል፣ አንዱ ባይኖር ሙላዚም ሁሉ ነገር አልኖረም ማለት አይሰራም ማለት አይደለም። ዱቄትና ድንች ካለ ዘይት አድርጎ ፓውደር አድርጎ ጨው አድርጎ መስራት ይቻላል። አንድ እንቁላል ካለ ሌላው አንዳንድ ነገሮች ቢጎሉ አንዳንድ ነገሮች ሊኖሩ ይችላሉ። ስለዚህ እንደዚህ አድርጋችሁ ሰርታችሁ መብላት ትችላላችሁ። በነገራችን ላይ እኔ ለራሴ ብዬ የሆነ ነገር ከሰራው ማለት ነው ወላሂ እላችኋለሁ ይበላሉ ሰዎች፣ ይወዱታል። ቃሪያ ኖረው ምን ኖረው በቃ ይወዱታል ማለት ነው። ይበላሉ። እንጀራም ብንጋግር ይበላሉ። አሁን ይሄ ቃሪያ ያለው ስለሚወዱት ይበሉታል። አያችሁት? ላይ በጣም ነው የሚያምረው። ለስላሳ ነው። በዛ ላይ የመድረቅ ባህሪ የለውም። እዚህ ጋር ደግሞ ሻይ ሀሊብ እየሰራ ነው። በሻይ ሀሊብ ነው የሚበላው። ሻይ ተረክ ማለት ነው። በሻይ ተረክ ነው የሚበላው። በጣም ነው የሚጣፍጠው። እና አያችሁት አይደል እንዴት እንደሚያምር። እና ይሄን ይመስላል እላችኋለሁ። እናንተ በትንሹ ሰርታችሁ ማዘጋጀት 2 ቂጣ የሚሆን ማውቃት ትችላላችሁ። እኔ አውቄ ነው 1 4 5 አድርጌ ያቦካሁት ማለት ነው። እና ቪዲዮዬን ሰብስክራይብ፣ ላይክ፣ ሼር አድርጉ እላችኋለሁ ውዶች። እያበረታቱኝ በጣም ነው የምወዳችሁ ማከብራችሁ ውድ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ሰላም ሆኑ። ባላችሁበት ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።